በኮምፒውተራችሁ ላይ አንድ ፋይል የት እንዳለ ጠፍቶባችሁ ለብዙ ደቂቃ ፈልጋችሁ አጣችሁ ታውቃላችሁ? የዊንዶው መደበኛ መፈለጊያ ወይም ሰርች በጣም ቀርፋፋ ስለሆነ ሰልችቶታል? ዛሬ አንድ አስደናቂ መፍትሄ ይዤላችሁ መጥቻለሁ። ይህ አፕ ኤቭሪቲንግ ይባላል። ስሙ እንደሚናገረው በኮምፒውተራችሁ ውስጥ ያለን ማንኛውንም ፋይል ወይም ፎልደር በአንድ ሰከንድ ውስጥ ፈልጎ ያገኝላችኋል። የፋይሉን ስም ገና መጻፍ ስትጀምሩ ውጤቱን ወዲያው ያሳያችኋል። እንግዲህ ይህንን ኤቭሪቲንግ የሚባል አፕሊኬሽን ለምን ልዩ እንደሆነ ልንገራችሁ። አንደኛ በጣም ፈጣን ነው። ሰዓታትን ሳይሆን ሰኮንዶችን ነው የሚወስድበት። በሁለተኛ ደረጃ በጣም ትንሽ ወይም ላይት ዌይት ነው። የኮምፒውተራችሁን አቅም አይሻማም። ሶስተኛ ሙሉ በሙሉ ነፃ ወይም ፍሪ የሚሆን ሶፍትዌር ነው ማለት ነው። ይህንን አፕሊኬሽን ለመጠቀም በጣም ቀላል ነው። ጉግል ትገባላችሁ ወይም ወደ voidtools.com ድረገጽ በመሄድ አፕሊኬሽኑን ዳውንሎድ ማድረግ ትችላላችሁ ማለት ነው። አንዴ ጭናችሁ ስትከፍቱት ኮምፒውተራችሁ ላይ ያሉትን ፋይሎች በሙሉ ኢንዴክስ ያደርጋል። ከዚህ በኋላ የፈለጋችሁትን ስም በመጻፍ ብቻ ፋይሎቻችሁን በቀላሉ ማግኘት ትችላላችሁ። እመኑኝ፣ ይህንን አፕ አንዴ መጠቀም ከጀመራችሁ በጭራሽ አትተውትም። ጊዜያችሁና ጉልበታችሁን ይቆጥብላችኋል። ቪዲዮ ከተመቻችሁ ላይክ ማድረግና ለጓደኞቻችሁ ማጋራት እንዳትረሱ። ለተጨማሪ ጠቃሚ የቴክኖሎጂ መረጃዎች ቻናሉን ሰብስክራይብ ያድርጉ።